ክብሯን የቻናላችን ቤተሰቦች ብዙዎቻችን ዩቲዩብ ላይ ገንዘብ ለመስራት እንፈልጋለን ነገር ግን በተለያዩ ምክንያቶች ዩቲዩብ መጀመር አንፈልግም። ዩቲዩብ እንደሚታወቀው ከስራችን፣ ከትምህርታችን፣ ከፍቅረኛችን፣ ከልጆቻችን እንዲሁም ከጓደኞቻችን ጋር ጎን ለጎን እየሰራን ቋሚ የገቢ ምንጭ የምናገኝበት ምርጥ ሶሻል ሚዲያ ነው። እስኪ እነዚህን ሁለት ቪዲዮዎች አይተን እንመለስ። መቼ ለምን ምን አርጌ ነው ጥፋቴን ንገረኝ። ጥፋቴን ንገረኝ። ጥፋቴን ንገረኝ። አሊዝም እኔ እኮ ጎቄ ነው የምንሄደው እንዴ። ቻው ምንድን ነው አለቃ? ምንድን ነው ዘይልቴር ነበር እንዴ? አቆምኩ እኮ እንዴ አለቃ አቆምኩ እኮ ያስትለኝ አንተ ባለጌ ምንድነው የጠፋሁት አለቃ? እንዴ ወደ ዘይት ዳር ለያዙ የምትመለከቱት ቲክቶክ ላይ የትራፊክ ገጸ ባህሪ በመላበስ በአጫጭር ቪዲዮ ተመልካቾችን እያሳቀ ቁም ነገር እንድንማር ያደርገናል። ለራሱም ቲክቶክ ላይ ገቢ ያገኛል። ሁለተኛው ልጅ ደግሞ ከቲክቶክ ያመጣውን ቪዲዮ አቀናብሮ በሪአክሽን መልክ ዩቲዩብ አካውንቱ ላይ በመጫን ገንዘብ ይሰራል ማለት ነው። እስኪ ቪዲዮውን አይተን እንመለስ። አበቃ ባለፈው ልጅ ሰላም አለቃ እንዴ ነው አለን ክሊኛ ትራፊክ ቦሎ ምናምን ይችላል እናቴ ወይ አለቃ ምን አደረኩኝ? አቁም ታቢላይ ራዳር ከተፈቀደ ስፒድ ሊሚት በላይ የርክ አቁም ስትባል የቱ ጋር ነው እኔ ባልተፈቀደ ስፒድ የርኩት የቱ ጋር ነው አቁም የተብየጥሽ የመጣሁት? ትክክል አይደለም ያስኩት። ታዲያ ምንድነው? ተደውሎልኝ ነው ከታች አስቆሞ ታቢላይ እኔ ሲጀምር ህጉን አውቄ መነዳ የተማርኩ ሰው ነኝ። በእንደዚህ አይነት ጉዳይ መጠየቅ ሰው አይደለም። አናጋር ልጅ ከሰባት ማስትሬት አንድ ሰበታ መሬት የሚባል ተራታ እሱን አንተ ልትል ትችላለህ። እኔ ግን የተማርኩ ሰው ነኝ። ህጉን አውቄ ማሽከረክረው በእንደዚህ ማን ነው ጥፋቴን የሚያረጋግጠው? የቱ ጋር ነው ጥሽ የመጣሁት? የቱ ጋር ነው ሰባት ማስተሬት አንድ ሰበታ መሬት ያው እኮ ተጽፎ ተደውሎ ነው ተነገረኝ። አሁን እንደዚህ ስላሳየኝ እኮ አይደለም። እኔ ግን ህግ አውቄ ነው የምነዳው። በእውቀት ነው ማረገው ነገር ጥፋተኝነት የተለያየ ጉዳይ ማንንም ሰው ከቅጣት አልፈን አጥፍታ ትቀጣለህ በህጉ መሰረት እያልኩ ጥፋቴ ልታረጋግጥልኝ ትችላለህ? አረጋግጥ አሳየው እስቲ አረጋግጥልኝ። ከስፒድ በላይ ስትሄድ ምን አይነት ነገር ነው? ምን አይነት ባለጌ ሰው ነበር? እንደዚህ እንደዛ አይደለም አለቃ። ይኸውልህ ያን ነገር እንደ ተማረ ሰው እንነጋገር አይደለም። ምን አለ እንነጋ ሲመር በቃ እኔ ይኸውልህ አሁን አንተ አረጋግጥልኝ አይደለ? መነጋገር ነው ማመን ነበረብህ። እሺ ይኸውልህ አለቃ ካረጋግጥልኝ ምን እናደርጋለን? እቺ ነገር ይኸው ጉቦ ያቺ ነገር አለቃ ካረጋግጥክ ጥፋቷን ወንድሜ አንድ ነገር ላስተምርህ። ሁሉ ሰው በገንዘብ የሚገዛ አይደለም። አይ አንተ ይችላል ነበር እንዴ? እንደዛ ይሻላል። ትክክለኛው አሰራር ይሄ ነው። ለምን አንተ አትቀጣኝም? የሚባል ነገር የለም። ይኸውልህ ብዙ ሰው አንተ አትቀጣኝም እያለ ነው መኪና አክሲደንት ያበዛው። አሁን ፈርም ልትማር ይኸውልህ ህጉ ብሎ ከ50 በላይ መሄድ አትችልም። እኔ ህጉን አውቀዋለሁ በደንብ ነው የማውቀው። በቃ አንተ ፈርም ነው። እንደምትመለከቱት ሁለተኛው ልጅ ደግሞ ቲክቶክ ላይ የተጫነውን የልጁን ቪዲዮ በመውሰድ የራሱን ነገር ጨምሮ የራሱ የዩቲዩብ አካውንት ላይ በመጫን ተመልካቾችን በድጋሚ ዩቲዩብ ላይ እንዲማሩበትና እንዲዝናኑበት ያደርጋል። እሱም ደግሞ ዩቲዩብ ላይ ገቢ ያገኛል ማለት ነው። እናንተ በቀላሉ ዩቲዩብ ላይ ገንዘብ የምትሰሩበትን መንገድ ልጠቁማችሁ። ሴት ከሆናችሁ በቤታችሁ የቀን ውሎ በቪዲዮ በመቅረጽ ለምሳሌ መዝሙር ስትዘምሩ፣ ዘፈን ስትዘፍኑ፣ ወደ ቤተክርስቲያን ስትሄዱ፣ ወደ ስራ ቦታ ስትሄዱ፣ ወደ መዝናኛ ቦታ ስትሄዱ፣ ምግብ ስትሰሩ፣ ጸጉራችሁን ስትታጠቡ፣ ልጆቻችሁን ስትንከባከቡ በቀላሉ ባላችሁ የስልክ ካሜራ በመቅረጽ እና በማቀናበር በቀላሉ ዩቲዩብ ላይ ገንዘብ መስራት ትችላላችሁ። ክቡራን የቻናላችን ቤተሰቦች ዩቲዩብ ለመጀመር የሚያስፈልጉን መሳሪያዎች አንደኛ ማንኛውም ካሜራ ያለው ስልክ፣ የስልካችን ጠቀሜታ ቪዲዮ መቅረጽ፣ ቪዲዮ ማቀናበር፣ ቪዲዮ ወደ ዩቲዩብ አካውንታችን መጫን እንዲሁም በአጠቃላይ የከፈትነው የዩቲዩብ አካውንት መቆጣጠር። ሁለተኛ ዋይፋይ ወይንም ሞባይል ዳታ ያስፈልገናል። ሶስተኛ ብራንድ የዩቲዩብ አካውንት ወይንም ከኢትዮጵያ ውጭ የተከፈተ የዩቲዩብ አካውንት ያስፈልገናል። አራተኛ ካፕከት ቪዲዮ የምታቀናብሩበት ሲሆን ቪዲዮ አቀናብራችሁ ለማታውቁ ሆነ የቪዲዮ ማቀናበሩ ቀላላችሁ ምቹና ቀላል የዩቲዩብ ቪዲዮ ለማቀናበር የምንጠቀምበት በጣም ምርጥና ቀላል አፕ ነው። ፕሪሚየም አፕሊኬሽኑን የምትፈልጉ ቴሌግራም ላይ ገብታችሁ ዳውንሎድ ማድረግ ትችላላችሁ። አምስተኛው ዋናውና የመጨረሻው የዩቲዩብ ቪዲዮ ሐሳብ ነው። ይሄ ደግሞ በኔ ጣውት ከ90 በላይ በጣም ቀላል የዩቲዩብ ሐሳቦች አሉኝ። እያንዳንዳቸውን ሐሳብ እያነሳን እናወራለን። እናንተ የሚመቻችሁን መርጣችሁ ትሰራላችሁ። እዚህ ካሉን ዩቲዩብ አሁን ጀምረን ገንዘብ መስራት እንችላለን። ክቡራን የቻናላችን ቤተሰቦች በቀጣይ ቪዲዮ ደግሞ እንዴት አድርገን የዩቲዩብ አካውንት መክፈት እንደምንችል እንዲሁም ደግሞ ቪዲዮ ማቀናበር እንደምንችል ይዤላችሁ እመጣለሁ። እስከዛው መልካም ሳምንት።